ምን አይሎቻችሁ የመጀመሪያው አቶሚክ ቦምብ እንዴት እንደተፈጠረ ታውቃላችሁ? እንግዲህ አቶሚክ ቦምብ የሚባለውን ነገር በተወሰነ መንገድ እንድናይ የረዳን አልበርት አንስታይን ነው። አልበርት አንስታይን ምን አለ? ሁሉም ነገር ኢነርጂ ነው አለ። ኤቭሪቲንግ ኢዝ ኢነርጂ። እና ካወቅንበት ከእያንዳንዱ ከእነዚህ አሁን ኢነርጂ ካልናቸው ነገሮች ውስጥ ኃይል መውሰድ እንችላለን፣ እነዚህ ነገሮች ለብዙ ነገር መጠቀም እንችላለን ብሎ አተም ውስጥ ስላለ ስለ ትልቅ ኢነርጂ አወራ እና ይህን ነገር ለማወቅ ብሎ በኋላ ወደ ኤምሲ ስኩዌር የሚባለውን ታላቁን ፎርሙላ አስተዋወቀን። ከዛ በኋላ ስለ ኒውክሊየር ሪያክሽን አተም ውስጥ ስላለ ስለተለያዩ ኃይሎች ምን ነገር ጀመረ። እንግዲህ ፋስት ፎርዋርድ ስትሄዱ ከዚያ በኋላ የተለያዩ ሳይንቲስቶች የዚህ ሀሳብ ላይ ይራቀቁ ነበር፣ ግን ብዙዎቹ ቲዮሪ ላይ ብቻ ነበር ትኩረት የሚያደርጉት። ከብዙዎች መሀል ግን ሂትለር የሚባለው ወይ ደግሞ አዶልፍ ሂትለር የሚባለው ሰው ይህንን ቲዮሪ ለምን ወደ ምድር አላወርደውም ብሎ ከአተም ውስጥ ቦምብ የመስራትን ፕሮጀክት ይጀምራል። እና ሁለተኛ ዓለም ጦርነት እንደጀመረ ማለት 1939 ፖላንድን ኢንቬድ አደረገ። ከዛ በኋላ ከጀመራቸው ፕሮጀክቶች መሃል አንደኛው አቶሚክ ቦምብ የሚባለው እና ይሄ ነገር መረጃ ሲደርሳቸው እና አልበርት አንስታይን እና ከሱ ጋር የነበሩት ሳይንቲስቶች ዩራኒየም ከሚባለው አተም ውስጥ በጣም ትልቅ የሆነ ቦምብ መሰራት ይችላል እና ሂትለር እየሰራ ነው፣ ስለዚህ አንተ ቀድመህ ድረስበት ነው። እና በዛን ጊዜ የነበረው መሪ ሮዝቬልት የሚባል ነበር፣ የአሜሪካ ፕሬዚደንት። ይህን ወሬ ሲሰማ የራሱ የዩራኒየም ቲም አቋቋመና የተለያዩ ጀነራሎችን ሰብስቦ የተለያዩ ሳይንቲስቶችን ሰብስቦ ይህን ፕሮጀክት ወደ ምድር ለማስወረድ እንቅስቃሴ ይጀምራል። እና ፕሮጀክቷን ዲ ማንሃታን ፕሮጀክት አሏት። እና ፕሮጀክቱን ግን የሰሩት ኒው ሜክሲኮ የምትባል ግዛት ውስጥ ነው። ምክንያቱም በዚያን ጊዜ ማንሃታን የምትባለው ቦታ ላይ በጣም ብዙ የሰራዊቱ ኢንጂነሮች የነበሩበት ቦታ ነው። ስለዚህ ጥቃት እንኳን ከመጣ ያችን ፕሮጀክት ለመሸፈን ብሎ ያችን ኒው ሜክሲኮ ውስጥ አደረጉት። ይህን ፕሮጀክቱን ግን በማንሃታን ፕሮጀክት አደረጉት። ለዚህ ፕሮጀክት ትልቁን ስራ የሰጡት ትልቁን ኃላፊነት የሰጡት ኦፕንሃይመር ወይ ደግሞ ሮበርት ኦፕንሃይመር ለሚባል ሰው። ሮበርት ኦፕንሃይመር አሜሪካዊ ነው። ኒውዮርክ ውስጥ ነው የተወለደው። ከአይሁድ ቤተሰብ ነው የተወለደው። ገና በ21 ዓመቱ ነው የመጀመሪያውን ዲግሪ ከሃርቫርድ በኬሚስትሪ ያገኘው። በ3 ዓመት ጊዜ ውስጥ የመጀመሪያውን ዲግሪ የጨረሰ ኦልሞስት ጥቂት ሰዎች ናቸው። ከዛ መሀል አንደኛው መሆን የቻለ ሰው። ከዛ ጀርመን ሄዶ በ23 ዓመቱ ፒኤችዲ ያገኘ ሰው ነው እና ከዛ በኋላ ስለ ብላክ ሆል ብዙ ጽሁፎችን የጻፈ ሰው ነው። ስለ ኒውክሊየር ሪያክሽን ብዙ ነገሮችን የጻፈ ሰው ነው እና ለሱ ነው ኃላፊነት የሰጠው። እና አሁን ያልኳችሁ ቦታ ላይ ይሄዱና የ3 ዓመት ፕሮጀክት ነው የያዙት። ምን መሰላችሁ? ይሄ 3 ዓመት ፕሮጀክት ከዩራኒየም ውስጥ እንዴት ትልቅ ኃይል ማውጣት እንችላለን እና ለዚህ ደግሞ ትክክለኛውን አይዞቶፕ ሲፈልጉ ያገኙት ዩራኒየም 235 የሚባለው እና እዛ ላይ ምን አደረጉ? ፊዥን የሚባል ሲስተም የተጠቀሙት። ምን ማለት መሰላችሁ? አሁን እንግዲህ ሁሉም ነገር ኦርጋኒዝም ምናምን ብላችሁ ከፋፍላችሁ መጡ መጨረሻ ላይ የምታገኙት አተም ነው አይደል? ከዛ አተምን ደግሞ ስትሰባብሩ ሰባቶሚክ ፓርቲክል የሚባሉ አሉ። እነዚህ ደግሞ ኤሌክትሮን የሚባል አለ መጀመሪያ ውጭ ያለ። ከዛ ደግሞ መሀል ላይ ደግሞ በጣም ስትሮንግ በሆነ ፎርስ የተገናኘ አስኳል የሚመስል ኒውክለስ የሚባል አለ። ኒውክለስ ውስጡ ሁለት ነገር ይዛል፣ ፕሮቶንና ኒውትሮን የሚባሉ። ምንድነው ያገኙት ግኝት መሰላችሁ? እነዚህ በጣም በጠንካራ ኃይል የተጣበቁትን የእንቁላል አስኳል የሚመስሉት እነዚህ ሁለት ነገሮች ፕሮቶንና ኒውትሮኖች በኃይል እንደው ቢበተኑ ትልቅ ኃይል ይለቃሉ። እና እነዚህ ሁለቱ ስትበተኗቸው ግራና ቀኝ እንዴት ነው ስብርባሪ ይቀሩና ኒውክሊየር የሚባሉ ስብርባሪ ይቀሩና መሀል ላይ ግን ኢነርጂ ይለቀቃል። ይሄ ኢነርጂ ማለት ቦምብ ነው። ይህንን ሲስተም ብንጠቀም አንድ ቦምብ መስራት እንችላለን ብሎ ስሞል ቦምብ ሰሩ። ከዛ ደግሞ ፕሉቶኒየም ከሚባል ነው በጣም ትልቅ የሆነ ቦምብ ሰሩ። ፊዥን በመበተን ነው የሚሰራው። እና ያችን ተጠቀሙና ሂትለር ከሞተ በኋላ ናዚ እጅ ሰጠ። ናዚ እጅ ከሰጠ በኋላ ጃፓን እምቢ ስትል እነዚህ ሰዎች በ3 ዓመት ጊዜ 3 ትልልቅ ቦምቦችን ሰርቷል። የመጀመሪያውን ቦምብ ለሙከራ ተጠቀሙባት። ከዛ ሁለተኛውን ቦምብ ትንሿ የምትባለው ማለት አሁን ከዩራኒየም የተሰራችው ያልኳችሁ እሷን ሂሮሺማ ላይ ጣላት። ከዛ ትልቁ ደግሞ የሚባለው ናጋሳኪ ላይ ጣሉ። ከዛ በኋላ በቃ ኤቭሪቲንግ ሰከን አለ ማለት ነው። ጦርነቱ ረገበ። ያኔ እንግዲህ ስታንሊ የሶቪየት ዩኒየኑ መሪ ይህን ሲሰማ እሱም በራሱ መንገድ ጀመረና ኒውክሊየር የሚባለው የኒውክሊየር እንቅስቃሴ ውድድር የሚባል ነገር ጀመረ። ኮልድ ዋር ማለት ነው። ኢማጂን ያኔ በፊዥን የሰሩት። ከፊዥን ደግሞ በጣም ጠንካራ የሆነ ሲስተም አለ ፊውዥን የሚባል። ይሄ ፊዥን መበተን ነው። ፊውዥን ደግሞ አንድ ላይ ማምጣት ነው። በግድ በፎርስ አንድ ላይ ለማምጣት መሞከር ማለት። ያ ደግሞ ከፊዥን በላይ በጣም ትልቅ ኃይሎችን ያመነጭ። ይህንን ኃይል በነገራችን ላይ ፀሐይ ላይ ልታገኙ ትችላላችሁ። ፀሐይ ላይ እኔና እናንተ ጋር ሙቀት የሚያመጣልን በጣም ከባድ የሆነ ኒውክሊየር ሪያክሽን አለ። በፊዥን እና በፊውዥን አንድ ላይ ተጠቅመው ዓለማችን አሁን አንዳንዶች 8 አንዳንዶች 9 የሚሆኑ ሀገሮች ኒውክሊየር አቶሚክ ቦምብ ይዟል። እስራኤል አለች የለችም የሚል ክርክር ስላለ ማለት ነው። አሜሪካ ወደ 5000 የሚሆን እንትን አላት። ራሽያ ወደ 5500፣ ቻይና ወደ 600። ኢማጂን እነዚህን ሀገሮች ጨምሯቸው ዓለማችን አንድ አይደለም ደጋግሞ ማጥፋት የሚችል ትልቅ ኃይል ነው ቢውልድ ያደረጉትና ኦፕንሃይመር የሚባለው ሰው ምን አለ? ይሄንን ቦምብ ካየ በኋላ ደንግጦ እንዲህ አለ፣ አሁን እኔ ሞት ነኝ አለ፣ ዓለምን የማጠፋ ኃይል ነኝ ብሎ Now I am become death, the destroyer of worlds.